ቃል ኪዳን እባላለሁ። የተወለድኩ የሳሰር ነው ወረዳ ደብረ ኤልያስ ቀበሌ የቅጋት። በቃ በዚህ ስራ ልገባበት የቻልኩበት መንገድ በወንድሜ ምክንያት ስለሆነ በቃል ብዬ ነው የተነሳው። የላከኝም ዘውዱ ይባላል። እዚህ የመጣውም ዘውዱ ስለላከኝና መረጃ ለማቀበል ነው። ይው በፊት ልዩ ኃይል ነው ቆየና ሚሊሻ አስተባባሪ ነው የነበረ እና የላከኝ እሱ ነው። የሰጠች ተልእኮ ምንድነው? ዘውዱ ማለት የሚሊሻ አስተባባሪ ነው። አዎ። ከሱ ጋር ያላችሁ ግንኙነት ምንድነው? የምትተዋወቁት መቼ ነው? ዘመድ ነን፣ ጎረቤት ነው ቤታችን። እዚህ የላካችሁ ለምንድነው? ምንድነው የሰጠች ተልእኮ ላንቺ በቀጥታ? እዚህ ጓይ ስመጣ ይው በረሃ ወረጅና ያሉበትን እና ምን አይነት ካምፕ እንደሰሩ ምን አይነት ምሽግ እንደሰሩ እና ማን እንደሆኑ ሁሉም ነገር አይተሽ ንገሪኝና ከዛ ከወጣሽ በኋላ ደግሞ በፋኖ ስልጣና ግብና የሰለጠንሽ እናወራለንና መረጃ ሰጭኛለሽ ብሎ ነው ይላከኝ። በጣም ይሄንን ተልእኮ ከተቀበልሽ በኋላ የት ቦታ ነው የሄድሽው? አንቺ በቀጥታ የት ነው የሄድሽው? ለመጀመሪያ ጊዜ የጀመርኩ የቅጋት እና የቅጋት ሲልከኝ የቅጋት እዚህ የሸላል ድረስ መጥቼ ነበረ። እዛ ድረስ ስሄድ ምንም ነገር አላገኘውም። ከዛ ስመለስ ከቅጋት እየተመለስኩ ያለ ካሩቅ ላይ ወደ ጎፍቶ ማምሄድ ሆነ ፋኖ አየውና ወደሱ ወደ ልጁ እየሄድኩ ያለ ልጁ እየራቀኝ ሄደ። ከዛ ማንነቱንም አላየሁትም። ተመልሼ ወደ ሊያሰብኩና ላዛውዱ እዛ የሸላል ድረስ ሄጄ ነበር፣ ግን ምንም ያገኘሁት ነገር የለኝም። ስመለስ የሆነ ልጅ አግኝቼ ወደ ጎፍጭማ ሲሄድ ላየው ነበር፣ ማንነቱ አልታየኝም ምናምን ብዬ ስነግረው ለመጀመሪያ ጊዜ ነው የቅጋት የሚላከኝ 3000 ብር ሰጠኝ ከቅጋት ስመለስ። ሁለተኛ ጊዜ የተላኩ ደግሞ ገነት ይጅና የዛ ከስላሴው ፋኖችን በዛ በኩል ስለሚሄዱ ያሉበትንና ምን ሲያረጉ እንደሚውሉ አይና ነገርኛ ነኝ። እኔም አብሳይ መሰልኩና አወረድኩ በረሃ። እዛ ከሄድኩ በኋላ ሞልም ካምፕ ነው ዘው ሰራም አልወጣም ሳይዛ ምንም የሚታይ ፋኖም የለም ምንም የለም። አንዳንዴ ብቻ ተኩስ ሰማለሁ። ያንን ነገር እንትላቸው ከዛ ሰራተኞችንም እኔ ለመረጃ እንደሄድኩ የማያውቁ እዚህ አይመጡም ወይ ምናምን ስላቸው አይ እዚህ አይመጡም ገነት ናቸው ያሉ ከተማው ምናምን ሲሉ አንድ ወር ሰራውና ወጣሁ። አንድ ወር ሰርቼው ስወጣ ገነት ላይ ግን ፋኖ አየው። ስወጣ ወደ ኤልያስ ልመለስ ከዛ ወደ ኤልያስ ተመለስኩና ለዘውዱ ያሉ ገነት ዝም ብሎ አንዳንድ ናቸው ያሉ እንጂ ማቀውም ምንም የለም ምናምን ብዬ ስነግረው በሁለተኛ ጊዜ ነው ገነት ያመጣው። ከዛ ስመለስ ደግሞ 1500 ብር ሰጠኝ። ሶስተኛ ደግሞ ደጎልማ ነው። ደጎልማ ይጅና እነማን እንዳሉ ምን እንደሚሰሩ ከተማው ግቢና ያያቸዋል። ከዛ እኔም በመኪና ተሳፈርኩና ደጎልማ ሄድኩና ከመናሪው ጋር ወረድኩና ሳያቸው ስብስብ ብለው ሻይ ቤት ሲገቡ አየዋቸው። ሻይ ቤት ከገቡ በኋላ ትንሽ ቆየውና እኔም ገባሁ። ከዛ ስገባ ምንም የሚያወሩት ነገር የለም ምንም የለም። ዝም ብለው ጠጥተው ግማሾች ወጡ፣ ግማሾች ቀሩ። ከዛ ግማሾች ሲቀሩ እነዛ ሲወጡ ትንሽ ቆይቼ እኔም ወጣሁ። እነዛ ከወጡ በኋላ ወጥቼ ሳዳብር ምንም ማቆም የለም ምንም የለም፣ ግን ፋኖ መኖሩን አየሁ። ተመለስኩና አይ ፋኖ ዝም ብሎ እዛ ሻይ ቤት ሲገቡም ተከትያቸው ገብቼ ነበር፣ ሌላ ምንም የለም ምናምን አልኩት። ያንን ስነግረው በቃ ሻልና ሂደት የለም ግን አሁን የመጨረሻ ጓይ ሰድሻለሁ ምናምን በጓይ በራት ወርጃልሻልና ደጎልማ ስመለስ 5000 ብር ሰጠኝ። ከደጎልማ ተመልሼ በጓይ ተሄጅና ደግሞ ለመጨረሻ በጓይ ተሄጅና ምን አይነት ካምፕ እንዳለ ምን አይነት ምሽግ እንደቆፈሩ የት እንደሚውሉ እነማን እንደሆኑ ሁሉንም ነገር እያየሽ ትነግረኛለሽ አለ። እኔም ወረድኩ በጓይ በራ አብሳይ ተብዬ ማለት ነው። ከዛ ወረድኩና ሳይ እዛም ያለ ምንም ፋኖ የለም፣ የተሰራ ምሽግም የለም፣ ካምፕም የለም፣ ምንም የለም። ከዛ ሲደውልል እዚህ ምሽግ የለም ካምፕ የለም፣ የሚውልም ፋኖች ጓይ ነው የሚውሉ ምናምን ብዬ ነገርኩት። እንግዲያውስ ከዛ እሱ ጋር ከሌሉ ጓይ ሂጅና ፋኖ ስልጣና ተጀምሯል እዛ ገቢና እየሰለጠንሽ ያለውን ነገር እናወራለን ምናምን አለኝ። እኔ ምሽ ብዬ ስመጣ እዚህ መጣውና ተያዝኩ። በረሃው ዛ ቅርጭ ነው መሰል የሚባል ዛ የወረድንበት ማለት ነው። ያው ካምፑም እዛው እነሱ የሚኖሩበት ጋር ነው። ሰውየው ያለም እዚህ ነው። እዛ ወርጅ እየሰራን ነው እንጂ እነሱን ላይ ነው ወይም እነሱን መረጃን የተላኩ ብዬ ወደ ሌላ ቦታ አልወጣሁም። እየሰራን እያለ ነው እኔ ዝም ብዬ ሳላስታውቅም ማለት ነው።
እንጂ ከዛ ከምሰራበት ወጥቼ ላይ ነው ብዬ ወይም የሆነ ነገር እንትን ነው ብዬ አልወጣሁም። እዛው እየሰራሁ ነው እያየሁ ነገር ካምፕ የፋኖ ካምፕ ነው እዛው እኛም በራ የሚሰሩበት የልማት ካምፕ የባለሀብት ነው። እዛው ባለሀብቱ የሚያድሩበት ማለት ነው። ምንድን ነበር ምሰሪ ዛሬሽ አንቺ? የሄድኩ በአብሳይነት ነው ግን አብሬ ነው የምወጣ ስራ። ምንድን ነው ስራው? ሰሊጥ አጨዳ ነው። እና እዛ በራ ውስጥ ምንድነው በዋናነት ምን አለ ብሎ ነው የላከሽ? ቦታውንስ ነግሮሻል? እሱ ቦታውን አልነገረኝም። ብቻ በቃ አብዛኛውን በዛ ስለሆነ ያሉ የገዳሞች ፋኖም በዛ በኩል ስለሆነ ያሉ ካምፑንና በምን አይነት ቤት እንደሚኖሩና ምን አይነት ምሽግ እንደቆፈሩ ነው በዋናነት ይሄ ብሎ የላከኝ። የደሻየሽው ነገር ምንድነው? ያ እዚህ ጋር ስመጣ ፋኖችን ከማየት ውጭ እዛ በረሃ ውስጥ ምንም ነገር አላገኘውም ብዬ ነው ለሱም የነገርኩት። ምን አለሽ እሱ ጋር ከሌለ በቃ እዚህ ስልጣናው ገቢና ያለውን ነገር እናወራለን ምናምን አለ። እዚህ ስልጣና ተጀምሯል አሁን? ስልጣና የሚደረግበት ቦታ ነግረሻው? አርመች አውቀዋለሁ ገና የዛኔ እኛ የተያዝን አካባቢ ገና ተሰብሰቡ እየተባለ በቴሌፎን እየተናገረኝ ነበር። በጣም ጥሩ። በምንድን ነው የምትገናኙት? እዚህ ስመጣ መረጃ የምትቀባበሉት በምን መንገድ ነው? በስልክ ነውና ከዚህ በፊት እዚህ ስመጣ ነው እንጂ በስልክ የምናወር። ከዛ በፊት እዛው ገነት የላከኝ ጊዜም ኔትወርክ የለም። አንድ ወር ሰርች እስከምወጣ አልደወልኩለትም። ሄጄ ነው የነገርኩት። ከጋር ስመጣም በአንድ ቀን ስለሆነ እዛው አንድ ቀን አይቼ ተመልሼ ነው የነገርኩት። ደጎልማም እዛው ተመልሼ ነው የነገርኩት። ምን ያህል ጊዜ ሆነሻል በዚህ መረጃ በማቀበል ውስጥ ለጠላት ስትሆኝ? ምን ያህል ጊዜ ፈይተሻል በዚህ ስራ ላይ ስትሆኝ? መጀመሪያ የከጋት የላከኝ ጊዜ በመጋቢት ነው። ገነት የላከኝ ደግሞ በሐምሌ። ደጎልማ የመጣው ነሐሴ ላይ ከገነት ተመልሼ እዚህ የመጣው ደግሞ እዚህ መጀመሪያ ቀን የገባን መስከረም 27 በረሃ ወረድኩ። ከመጋቢት ጀምሮ ነው ማለት መረጃ መሆን ጀመርሽ? በዚህ መካከል ምን ያህል ገንዘብ አግኝተሻል? አጠቃላይ 9500 ብር ነው የሰጠኝ እሱ ብቻ። ሌላ ሰውስ? እሱ ብቻ ነው የሚሰጠኝ ለኔ። አንቺ ያገኘሽው ጥቅም ምንድነው በዚህ መሃል? ይሄን በማድረግሽ ያገኛሽው እርካታ ምንድነው? ይኸው የዕለቱን ያን ገንዘብ ሲሰጠኝ ተደሰትኩ። አሁን መጨረሻ ላይ ግን ራሴ ነው እንጂ ጎድኩ ማንንም አልጎዳም። አሁን እዚህ ለምሳሌ አሁን ከናንተ ጋር ይውልና እዛ በስልክ የሚያወራው ሰው ካለ በቃ አሁን ከዚህ ከናንተ ጋር ውሎ እዛ የሚያወራ ሊኖር ይችላል። ግን እኛን አይቶ በቃ እዛ የሚያወራውን ነገር በቃ እንደዚህ ነው እነዚህ ይውላሉ እንደዚህ ያሉበት ምናምን የሚለውን እኛን አይቶ እንዲረዳ መልካም የነው ትውልድሽ ቦታሽ? ማይ ማለት ማየንገዳ። ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? እና በዚህ ስራ ላይ ለመግባት ምንድን ነው ያነሳሳሽ ነገር? ጓደኛ አብራሻ ቤት ምሰራ ነበር። እሷም ስትሰራ እና እንደዚህ አድርጌ ምናምን ብላ ልጁ ጋር አገናኘችኝ። ማን ነው አንቺን ወደ ስራ ያስገባሽ? ከማን ጋር የምትገናኘው? ሲሳይ ምንድን ነው? መከላከያ አዛዥ ነው? አራ ስራ በጣም ነው ያለው። ሲጁን ማረጉን ያለው እና የሚልካኝ እሱ ነው። ሲልካኝ እሱ ያፈራድ ነበር። እናቴ ጋር ማይሄጃ ያለውን ነገር ነጋሪ ሲል ከተማ ነው ያለው ምናምን ብዬ ነገር ከተማ ነው ማደራቸው ሲለኝ አይግብ ያለ ትምህርት ቤት እዚያ ነው ግን እኔ እዚያ አልሄድም ከተማ ነው የሚወጣው። ከዛ ስመጣ እናቴ ጋር የዳስራ ሻይ ቤት ነው የምሰራ። ስመጣ ደግሞ እንትን ማርዘና ታጃለሽ ነው ማርዘና ሰድ ምንም የለም ስለው ሀዱና የዳስ ተመልሼ ተሄዳስ ደግሞ ገነት ተሷ ጋር ታጃለሽ ተዋልተሷ ጋር ተከትይፋል። ሀዱና ሰነድ እኔ የሀዱበት ኔትወርክ የለም ሰይጣን መከነ የሚባል ኔትወርክ የለም። ታዛ ሻንም እንትን አስቀርባ አጣሻት እኔም ሀዱ ታች ወሰደ። ታዛ ሰራ ምንም ያየሁት ነገር የለም ስለው ጓይ ታጃለሽ ደግሞ ተሷ ታዛ እዚህ ጓይ ስንመጣም ተለያየን። ታዛ ኋላ እሷ ተመሰራበት እንቢ ብላ እኔ ጋር መጣች። እኔ ካምፕ በመሰራበት ማለት ነው ያህልሽ ሌላ ቦታ ነው። ታዛ እኔ ካምፕ መጣች። ስትመጣ ሰውየው እሺ ነው ያብራችሁ እኔ እያበሰልኩ እሷም አብራት ወጣለች። ማብሰል አታበስልም ወጥቻ ነው የምትሰራ። ታዛ እያበሰል ምንም ያየሁት ነገር የለም ስለው ያውኛ
እንግዲያስ ለጓይ ሂጂና አብረሻት እንትን ግቡ ሰልጥኑ እየሰለጠናችሁ ሲደውልሽ ትናክሪኛለሽ አንዴ ነበር። የፋኖ አባል እንድትሆኑ ልትሰለጥኑ ነበር የመጣችሁት? ሁሉ ዚያር ለሲላም መጣን ይልታል የሰጣማና ሁለሽውርቻ ሁለታችሁ እንዴት ተገናኛችሁ? አንቺ በምሰራበት ሻይ ቤት ሻፈዛ ገባች መጣን ከድሮም ታልጅ በምሰራበት ሻይ ቤት ማለት ነው። ሻይ ቤት እዛ መጣች ተዋወቅን። ቃል ሌላ ጓደኛ ተሷ በፊት ደግሞ ነበር እሷ ናት እንደዚህ እንዳደረገ ወደዚህ ሄደ። አንቺ እንዴት ተገናኛችሁ ከሷ ጋር? ይኸው ሻይ ቤት በፊት እሷ ነበረች የምትሰራ ከበፊት ጀምራ እሷ ነበረች የምትሰራበት። ከዛ እሷ ወጣለች። ከዛ እኔ ደግሞ ትገባው እሷ የምትሰራበት በነበረው በፊት ማለት ነው። ከዛ እኔ እዛ ቦታ ላይ ስገባ እሷ ደግሞ ወጣለች። ከዛ እሷ እዛ መጣችና ተዋወቅን። እኔም ከዛ ስራ ወጣሁ ወደዚህ ስራ ገባ። የተዋወቅን እዛ እሷ በፊት የምትሰራበት ቤት ጋር እኔ እዛ ደግሞ ገብቼ ስለነበር እዛ ሻይ ቤት የተዋወቅት። በጓደኝነት ነበር የጀመራችሁ የተዋወቃችሁ? እሷና እኔ በፊት ወደ ስራው እንዴት ገባችሁ ታዲያ? እንዴት ተነጋገራችሁ? እንዴት ተዋወቃችሁ? ይኸው እኔን እሱ እንደሚልከኝ እሷ ደግሞ ያሲሳይ እኮ እኔን አሁን በዝምድናና እንደ ወንድምነት ሆኖ ነው የሚልከኝ። እሷን ደግሞ በፍቅረኛ መልኩ ነው የሚልካት። መከላከያው ሲሳይ የሚባለው ማለት ነው። በዛ እሱም እንደዚህ ይለኛል፣ ዘውድም እንደዚህ ይለኛል እየተባባል መነጋገር ጀመር። ስራችንም አብሮ ሆነ። አንቺ ከሲሳይ ጋር የፍቅር ግንኙነት ነበረሽ? ቀደም ድምፅሽን ጨምር ነበር። ምን ያህል ጊዜ ቆያችሁ ከሱ ጋር? ማለት ትንሽ ጊዜ ብዙ አይደል። ንገሪኛ፣ ድምፅሽን ከፍ አድርገሽ። ብዙ ጊዜ አልቆየንም። አሁን መቼ ወር? ሐምሌ በፊት እና በፍቅር ግንኙነት ጀምራችሁ እንዴት ወደ መረጃነት ተቀየርሽ አንቺ? እሱና እንደዚህ ጓደኛ ስትነግረው እዚህ እንትን ላይ መካሪት እንደዛ አድርገው ሲነግረው ሻለም እንደዚህ ሁለቱ እየተመካከሩ ነው። ሲሳይ የት ሀገር ልጅ ነው? አባቱ ማን ነበር? አባቱን ማታውቂው? እሺ። ከሁለታችሁ ከተገናኛችሁ በኋላ ምን የሰራችሁት? ሁለታችሁ አንድ ላይ የሰራችኋቸው ስራዎች ምንድን ናቸው? አንድ ላይ የሰራ ይኸው አንድ እዚህ ልንገባ እና እዚህ በጓይ ስንመጣ እሷም ያንን ይዛ እኔም ያንን ይዤ እየወረድ ማለት ነው በረሃ እና እዚህ ልንገባ የተስማማን። ሁለተኛ ደግሞ በገነት ያልን ጊዜም አብረን ልንሰራ ነበር፣ ግን ቦታው ተለያየና የዛኔ አልተገናኘንም። እኔም የራሴን እሷም የራሷን ሰራ። ሌላ ባንድ ላይ የሰራ ነው የለም። እኔም የቀጋት ሰድ ብቻዬን ነው፣ ለጎልማም ሰይድ ብቻዬን ነው፣ እሷም ቻርታ ከስተል ብቻዋን ነው፣ ማዘናው ተል ብቻዋን ነች። ኦኬ። በምንድን ነው አንቱ ግንኙነት ከሲሳይ ጋር በምንድን ነው የምትገናኙት? በልጅ በማለች ቃል ኪዳን። የት ነው ያለች እሷ? የለስ ስልክ ጋር አትደዋወሉም ከሱ ጋር አንቺ? እንደዋወልን ቀደም ሻስተከናኝ ሙያንሽ የነው ቀበሌሽ የተወለድሽ እሷ ጋር ምንድን ነው ያገናኛችሁ አንቺ? እሷ ያጎቷ ልጅ አድማ በትን የኔ ጓደኛ ነበር። በዛ ምክንያት ነው ተዋወቅ። ያንቺ ጓደኛ ሲባል ፍቅረኛ ማለት ነው። እና በዛ ምክንያት ኤልያስ ላይ የሆነ ማታ ቀን ከሱ ጋር አብረን ከሷ እሷን አገኛት። በቃ ጓደኛ እንደሆነ ምናምን ነገራት። ከሷ ጋር አስተዋወቀኝ። ከዛ በነጋታው ላይ አብረን አደርና ሄድኩ ምናምን ብለን ከዛ ደግሞ ተመልሼ ሰድ አገኘኋት እሷን ማለት ነው። ምን ሆነሽ ነው እስካሁን ሳትሄጂ ምናምን ስላት አይ እዚህ መረጃ ተቀበያለሽ ምናምን ተብዬ መረጃ ልሰጥ ነው ስልኬን ምናምን ልሰጣቸው ነው ምናምን እዚህ ጋር ሊመጡ ነው አለችኝና በዛ ምክንያት ነው እሷን መረጃ እንደሆነች የሚያወቁ ልጅትን የሚያወቁ። እኔ እዚህ ከመጣሁ በኋላ ነው እሷንም ነግሬያቸው ነው እሷን የሚያመጣት። ልጅቷ እንደማያት የመስማት ችግር አለባት። ምንድነው እና አሁን እንደዚህ ያለች የመስማት ችግር ያለባት በምን መንገድ ነው የምትመረጅ? እሷ በቴክስትና ስልክ ታስተዋራኩ ትሰማለች ለወደርጋ እና በቴክስት የምታወራ። ከማን ጋር ነው ግንኙነቷ? እሷ ከፍቅረኛዋ ጋርና ይሄ ሀብቴ ምንሻ ጽፈት ቤት ውስጥ ሀብቴ ምንሻ ጽፈት ቤት ምን የሚሰራው ኃላፊነቱ
እዛው እዚህ ምን አስተባባሪ በዘውዱ እንትን እሱ ነው መሰለኝ ገብቶ እንደዚህ አሁን አድማ በተን ምናምን የሚመዘገብ እሱ ነው። ምን ነው እሱ? አረባ ፍቅረኛ አግማስ የሚባል አሁን ከዱ የሄደ አድማ በተን ፍቅረኛ ነበራት። በዛ ምክንያት እሱን ያስተዋውቃል ያለ። ስለዚህ ሶስታችሁ የተገናኛችሁ ሶስታችሁም ከጠላት ጋር በጦታ ግንኙነት ነበራችሁ ማለት ነው? እሺ። እና እንዴት ነው የተገናኛችሁ? ምንድነው የሰራችሁት አብራችሁ ከሷ ጋር? ደግሞ ከሷ ጋር ምንም አብረን አልሰራንም። ብቻ እንደምትሰራ አውቃለሁ መረጃ። አሁን ለምሳሌ ማርቆስ ወይ አዲስ አበባ ሰንብታ ትመጣና ስትመለስ የኤልያስ አድራ ትመጣና የሚነግሯትን ነገር ተሰማና እዚህ መጣ ታይና ሮብ መጣ ሆነ ቅዳሜ ደግሞ ተመልሳ ኤልያስ ተድና ትነግራችሁ። ላኩን የስላሴ ገዳም ምንነቱን እንድናይ ነው እነሱም ሲሉ የነበረ። በቃ የስላሴ ገዳም ለራሱን የቻለ የብቻ ያለ ብርሃን የሚባል ፋኖ አላቸው ሲሉ ነው እኛን ሲሉን የነበረ። እኛ ደግሞ አሁን ግን እዚህ ከመጣን በኋላ ስናየው እዛ ገዳም ላይ ምንም የሚታይ ነገርም የለም፣ ፋኖ የሚባል ነገርም የለም። ፋኖም አይገባም። እኛ ያየነው በቃ ስራ ከሚሰራዎች በበረሃ ከሚያዘምሮች ገዳሙ ላይ ምንም ፋኖ የሚባል ነገርና ያለም ብርሃን የሚባል ነገር እንደሌለ ነው ያየነው። ገዳሙ ውስጥ ስላሴ ገዳሙ ውስጥ ምንም እንደሌሉ ነው ያወቅን እኛም ሪፖርት ያደረግን። ከዛ ውጭ ደግሞ እነሱ ፋኖች ያሉ ደግሞ ሌላ ቦታ በኤልያስ ዙሪያ በቃ ጠላት አለበት ዙሪያ ጫፍ እንደ በቃ እነሱ ያሉ እዛው ቅርብ ሳይሆን ረቅ ባለ በከተሞች በዙሪያው ናቸው ያሉ። በቃ እና እኔ አብዛኛውን በቃ ደብረ ኤልያስም ሆነ ለሚኖሩ ሴቶች የምናገረው መልእክት ማስተላልፈው ነገር በቃ ከነሱ ጋር ያለውን ግንኙነት እንዲያቆሙ እነሱ በቃ ለለት ስሜታቸው ተጠቅመውና ለአንድ ቀን ፈልገው ስለሚያረጉ እንጂ ከዛ በኋላ ዞር ብለው ስለማያዩና ማተባችንን ክርስቲያንነታችንን ስለሚያስክዱን ይሄንን ነገር በቃ ትታችሁኛን አይታችሁ በቃ ከጥፋት እንድትታረሙ እናገራለሁ፣ መልእክት አስተላልፋለሁ።